ጊዜ በተናገረ በቀባጠረ ሚስቱን ባስቸገረ ጎልጉሎ አውጥቶ ማፍረጥ ነበረ። ይህ ነገር እንደ ብርሌ አስብልኝ፣ ክቡ ብርሌ ወደ ዘርጠት አንገተቀችው መጎርልኝ እሱናቱ ደህና ናችሁ? መጫብቱ ይህን ታቃለ ግን ምንድን ነው በሙሉ ስራችሁ ያየሁት በጎማ ትጠጣ በብርሌ ጠጣ ምንድን ነው? ይህ ጠጅ ይባላል። እሺ መጫብቱ ጠጅ ሲጠጣ ችግብ ከአንገት በላይ ወጥቶ ቁልቁል ባስቲሙ ተደፍቶ ጉሮሮ ይቀበላል። የውስጡ ሞኝ የመሰለ ብርቱ ወደ ዘርጤት አንገት ቀጭ ጭጠጠፍጣፋ አንቡላ ብንጭ ሲገባ እየፎከረ እያቀራራ አንገትን ሽግብ ሰብሎ ወደ ጣራ ዳቅ ታቹን ሲሆን ገጭ ጉሮሮ ስትገጭ ምላስ ደግሞ መራራውን ጎምዛዛውን ያጣፍጣል። ትንሽ ሲቆይ ሞታል ነገር ያመጣል ይንጣጣል። ምላስ በተናገረ በቀባጠረ ሚስቱን ባስቸገረ ጎልጉሎ አውጥቶ ማፍረጥ ነበረ። እግር ራሱ የታባቱን ለምራመደው የሞቱን እኮ ነው። አወላግዶ አንገዳግዶ ሲነግር ድልድይ ስር ወስዶ ድርግም ተነስ ብሎ ሰውዬ ነሳ ነስ እርገጥ አይረግጥም ተዳምድ ነው ግድም ጭቃ እርገጥ አይረግጥም በመቶ እርገጥ መችለት እንደገና መልሶ አፈርጣል። ምንድን ነው ኖር አይደለም እንዴ እጅ ስሆን ቆሻሻ ወስላታው ሙት ወስላታ ብቻ ለመደመድ ዱርዬ ወስላታ አይቀመጥም እኮ አንድ ቦታ እዛም ይሄዳል እዛ ጋም ይሄዳል። ወታት ሞት ቀሚስሽን እኮ ለመጎታት ምንድን ነው እሱ ታረገ ነው። እሺ ይሄ እጅ ያን ጊዜ እንደዛ ሲሰራ ዝም አትበል ወይናዶ እጅ ላይ ገብቶ ሰጠቅ ለማገዶ ስማ ትበል አንተ ያኔ ዝም ብለህ ነው አንተ እኔ ግን ስማ ሰጠቅ ለማገዶ ከንፈርስ ርክክስ ይኸው እናደርጋል መሰለህ ከምላሱ መጣጥ ሲቀምሱ አንድ ናቸው። ይኸው ከንፈር የሚከፈት የሚከፈት ከምላስ ጋር ወሬ ለመፈትፈት ሌላ ነገር። ስለዚህ አንተ ልጅ መጠጣት ትጠጣ